አንድን አገር ከማንኛውም ጥቃት የሚጠብቃት የመጨረሻው መከላከያ ምሽግ የትኛው ነው? የጦር አውሮፕላን ወይንስ ታንክ? አይደለም። አብዛኛውን ጊዜ ከጠላት የሚመጣውን ስጋት ገና ድንበር ሳያልፍ በአየር ላይ የማክሸፍ አቅም ነው። ዛሬ የምናየው አፍሪካ ለዚህ ወሳኝ መከላከያ መስመር ያላት ዝግጅት ምን ይመስላል? በሰሜንና በምስራቅ አፍሪካ በተወሳሰበው ቀጠና ውስጥ ያለችው ኢትዮጵያ ከጎረቤቶቿና ከትላላቅ የዓለም ሀያላን አገሮች በምታገኘው የጦር መሳሪያ ድጋፍና ግዢ የትኛው የደረጃ ቦታ ላይ ተቀምጣለች? የህዳሴው ግድብ የአየር ክልል ጥበቃ የሚደረግበት የ400 ኪሎ ሜትር ርቀት ሚስጥርስ ምንድነው? መጨረሻው ድረስ አብረውን ይቆዩ። ምክንያቱም አፍሪካን በአየር መከላከያ አቅም ቀዳሚ የሚያደርጋትን አገር ስንገልጽ ትገረማላችሁ። እንኳን ወደ ፕሮግራማችን በሰላም መጣችሁ። ዓለማችን በዘመናዊ የጦርነት ስልቶች እየተቀየረች ባለችበት በዚህ ወቅት ጦርነቱ የሚካሄደው በአየር ላይ በሚወነጨፉ ሚሳኤሎች፣ በረቀቁ የጦር ጀቶችና ሰው አልባ አውሮፕላኖች ወይም ድሮኖች አማካኝነት ነው። የጦርነት እሳት በየአካባቢው እየተቀጣጠለ ባለበት በዚህ ወቅት አፍሪካም ቢሆን ራሷን ከድንገተኛ የውጭ ጥቃት ለመከላከል በሚያስችል ስትራቴጂካዊ የአየር መከላከያ ስርዓቶች ላይ ኢንቨስት እያደረገች ነው። ሀያላን አገራት መሳሪያ በሚሸጡበትና ቴክኖሎጂ በሚለዋወጡበት በዚህ ፈጣን ዓለም የአንድ አገር የመከላከያ አቅም የሚለካው ባለው የሚሳኤል ማክሸፍ ብቃት ነው። በውጤታማነታቸው በዓለም አቀፍ ደረጃ ግንባር ቀደም የሆኑት የሩሲያው ኤስ-300 እና የአሜሪካው ፓትሪዮት ናቸው። ከነዚህ በተጨማሪ እንደ ቻይናው HQ-9፣ የእስራኤሉ ስፓይደር እና የሩሲያው ፓንቲሲር የመሳሰሉት ዘመናዊ መሳሪያዎች የአፍሪካ ሀገራትን የመከላከያ አቅም እየቀየሩ ነው። ቀጥለን እነዚህን ዘመናዊ መሳሪያዎች በመጠቀም ከፍ ያለ የአየር መከላከያ አቅም ያላቸውን 7 የአፍሪካ ሀገራት በደረጃ እንቃኛለን። ኢትዮጵያ በየትኛው ቦታ ላይ እንደምትገኝ እንመለከታለን። ኬንያ የላቀ የመከላከያ ስርዓት ካላቸው አገራት ትመደባለች። የምትጠቀመው መሳሪያ ስፓይደር ተብሎ የሚጠራ ሲሆን በዋነኝነት ትኩረቱን ያደረገው በጣም ዝቅ ብለው በሚበሩት ረቂቅ ሰው አልባ አውሮፕላኖችን ወይም ድሮኖች ለማምከን ነው። ይህ የእስራኤል ሰራሽ ስርዓት በአንድ ጊዜ 2 አይነት ሚሳኤሎችን የማስወንጨፍ ችሎታ አለው። አንደኛው ሚሳኤል በራዳር የሚመሩ አውሮፕላኖችን ማጥፋት ይችላል። ሌላኛው ደግሞ ከተለመደው ጭስ አልባ የሚሳኤል አይነት በመሆኑ ጠላት የመከላከያ እርምጃ ከመውሰዱ በፊት የመደበቅ ብቃት አለው። በአንድ ጊዜ እስከ 50 ተዋጊ አውሮፕላኖችን የማጥፋት አቅም እንዳለውም ይነገራል። ናይጄሪያ የሩሲያውን ፓንቲሲር ኤስ-1 የተባለ አደገኛ ዘመናዊ የአየር መቃወሚያ ታጥቃለች። ይህ ስርዓት የጦር ጀቶችን፣ ሄሊኮፕተሮችን፣ የሚሳኤል ቦምቦችንና ሰው አልባ አውሮፕላኖችን በፍጥነት ማውደም የሚችል ነው። ፓንቲሲር በተለይ ደግሞ ከመሬት ጋር ተቀራርበው የሚመጡ የጠላት መሳሪያዎችና ድሮኖችን ለማውደም ውጤታማነቱ ተረጋግጧል። በሶሪያ ግጭት ውስጥ ይህ ስርዓት ከአሜሪካ የጦር መርከብ በተተኮሱ 127 የታማሃውክ ሚሳኤሎች ውስጥ 99ኙን በአየር ላይ ማምከን ችሎ እንደነበር መረጃዎች ያመለክታሉ። ሞሮኮ ከሰሜን አፍሪካ ሀገራት መካከል የላቀ የአየር መከላከያ ስልቶች ካሏት አንዷ ናት። ጠንካራ ምጣኔ ሀብትና ከምዕራባውያን አገራት ጋር ያላት የጠበቀ የዲፕሎማሲ ትስስር ሩሲያ ሰራሽ የሆኑና ሌሎች አደገኛ መሳሪያዎችን እንድትታጠቅ አስችሏታል። ይህ ጥብቅ ግንኙነት ከፍተኛ ወታደራዊ ቴክኖሎጂዎችን ለማግኘት በር ከፍቶላታል ተብሎም ይገመታል።
ኢትዮጵያ በምስራቅ አፍሪካ በፖለቲካ ውስብስብ በሆነ ቀጠና ውስጥ ትገኛለች። በታላቁ የህዳሴ ግድብና በቀይ ባህር ዙሪያ ከግብፅና ኤርትራ ጋር ባላት ውጥረት ምክንያት የአየር መከላከያ ስርዓቷን በከፍተኛ ፍጥነት በማዘመን ላይ ትገኛለች። የመከላከያ ሰራዊቱ የህዳሴው ግድብ የአየር ክልል በማንኛውም በራሪ አካል እንዳይጣስ መደረጉን ገልጿል። ይህ የአየር ቀጠና ዘልቆ ለማለፍ የሚሞክር ወራሪ በአየር መቆሚያ ቴክኖሎጂዎች እንደሚመታም ተረጋግጧል። ይህ ዘመናዊ ስርዓት ለ24 ሰዓት በንቃት ይጠብቃል። ይህ መሳሪያ እስከ 400 ኪሎ ሜትር ርቀት ድረስ የሚመጣን ማንኛውንም በራሪ አካል የመለየት ወይንም ዲቴክት የማድረግ አቅም አለው። ኢትዮጵያ የሩሲያውን ፓንትሲር የአየር መቆሚያ ከሩሲያ መቀበሏን የሩሲያ ወታደራዊ መረጃ ምንጮች ይፋ አድርገዋል። የእስራኤልን ስፓይደር መከላከያ ስርዓት መረከቧን የተለያዩ ወታደራዊ መረጃ ተቋማት ዘግበዋል። ይህ ግዢ ህንድና ቪየትናምን በመሳሰሉ አገራት ዝርዝር ውስጥ ኢትዮጵያን አካቷል። ይሁንና እስራኤል የግብፅን ምላሽ ላለማስነሳት ሲባል ስለ ግዢው ዝርዝር መረጃ ከመስጠት ተቆጥባለች። ኢትዮጵያ በዋናነት ኤስዩ ተብሎ የሚጠራ ከሩሲያ ኤስ300 እና ኤስ400 የላቀ ስሪት ጋር ተመሳሳይ ነው ተብሎ የሚታሰበው የሩሲያ ሰራሽ የመከላከያ ስርዓት እንደታጠቀች መረጃዎች ያመለክታሉ። ይህ ስርዓት ጄቶችን፣ ሚሳኤሎችን፣ ትናንሽና ትላልቅ አውሮፕላኖችን እንዲሁም ሰው አልባ አውሮፕላኖችን መለየትና ማምከን ይችላል። የተሻሻለው የኤስዩ ስሪት እስከ 600 ኪሎ ሜትር ርቀት ድረስ ያለውን አካባቢ የመቃኘት አቅም አለው። የሚወነጨፉት ሚሳኤሎች ፍጥነት በሰከንድ ከ4.8 ኪሎ ሜትር ጀምሮ እስከ 7 ኪሎ ሜትር ሊደርስ ይችላል። በአንድ ጊዜ እስከ 100 የሚደርሱ ኢላማዎችን ለይቶ የማወቅና እርምጃ የመውሰድ ችሎታ አለው። ይህ ስርዓት በተለያዩ መሳሪያዎች በተናጠል የሚሰሩ ተግባራትን በአንድ መድረክ ላይ እንዲፈጸም አድርጎ የተሰራ በመሆኑ የጠላት ጦር መሳሪያ ሲመጣ ምንነቱን በርቀት ለይቶ በምን አይነት መሳሪያ መምታት እንደሚቻል ለሰራዊቱ ወዲያውኑ መረጃ ያቀርባል። ደቡብ አፍሪካ ከሌሎች የአፍሪካ ሀገራት በተለየ መልኩ የውጭ የመከላከያ ስርዓቶችን ከመግዛት ይልቅ የራሷን የላቀ የመከላከያ ስርዓት ወይም ሆሞ በሚል ስያሜ ለመገንባት ትጥራለች። አብዛኛውን የጦር መሳሪያዎቿን በራሷ ስለምታመርት የራሷን የአየር መከላከያ ስርዓት በባለሙያዎቿ ለማስገንባት ትችላለች። በወታደራዊ ጥንካሬ በአፍሪካ ሶስተኛ ደረጃ ላይ ትገኛለች። አልጄሪያ በአፍሪካ ትልቅ ጦር ካላቸው ሀገራት መካከል ስትመደብ ከሩሲያ ጋር ያላት ጠንካራ ወዳጅነት የላቀ የአየር መቃወሚያ ስርዓቶችን እንድትገነባ አስችሏታል። በነዳጅ ዘይት ገቢ የምትመደበው ከፍተኛ በጀት ለሰራዊቷ ዘመናዊ ትጥቅና ስልጠና ሰጥቷታል። አልጄሪያ እንደ ፓንቴር ኤስ1 እና ኤስ400 ያሉ መሳሪያዎችን ታጥቃለች። በአፍሪካ ወታደራዊ ጥንካሬ ሁለተኛ ደረጃ ላይ ትገኛለች። ግብፅ በሰሜን አፍሪካና በመካከለኛው ምስራቅ መካከል በመሆኗ በወታደራዊ ኃይል ከአፍሪካ ቀዳሚ ናት። ከአሜሪካ የምታገኘው ከፍተኛ የገንዘብና ወታደራዊ ድጋፍ ማለትም በዓመት ከ1.5 ቢሊዮን ዶላር በላይ እንዲሁም ከሩሲያ የምትገዛቸው እጅግ ዘመናዊ የሆኑ ኤስ300 እና መሰል መሳሪያዎች የአየር መከላከያ ስርዓቷን በአህጉሩ አንደኛ ደረጃ ላይ አኑሯታል። ግብፅ የጠላት ሚሳኤሎችን ገና አየር ላይ ያሉ ወደ ቁርጥራጭነት የመቀየር አቅም እንዳላትም ይገለጻል። እንግዲህ ተመልካቾቻችን እንደተመለከትነው የአፍሪካ ሀገራት የሉዓላዊነታቸውን ደህንነት ለማረጋገጥ በከፍተኛ ፍጥነት እየተንቀሳቀሱ ነው። ዛሬ ባየናቸው መረጃዎች መሰረት ኢትዮጵያ በአፍሪካ አራተኛ ደረጃ ላይ ብትገኝም በቅርቡ ባሰማራቻቸው ዘመናዊና ከ600 ኪሎ ሜትር በላይ ቅኝት በሚያደርጉ ስርዓቶች በመታገዝ
አቅሟን እያጠናከረች ነው። ውድ አድማጭና ተመልካቾቻችን ለሰዓቱ የነበረን መረጃ ይህን ይመስል ነበር። ለቻናላችን አዲስ የሆናችሁ ቻናሉን ሰብስክራይብ በማድረግና የደወል ምልክቷን በመጫን ዘወትር የምንለቃቸውን ወቅታዊ መረጃዎች እንዲደርሷችሁ ያድርጉ። በቀጣይ በሌሎች መረጃዎች እስክንገናኝ ቸር ያቆየን።